በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ሐምሌ 19 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተከናወነበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገሥጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ሐምሌ 19 ቀን እንደ ቅድስት ቤተ ክርስቲያናችን አስተምሮ መሠረት የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓል በታላቅ ድምቀት ይከበራል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ይህ ዕለት ሊቀ መላእክት ቅዱስ ገብርኤል ከሰማይ ወርዶ እሳቱን አብርዶ የጋኑን ፍላት ያቀዘቀዘበት፣ እናታችን ቅድስት ኢየሉጣንና የ3 ዓመቱን ሕፃን ቅዱስ ቂርቆስን ከታላቅ የሞት አደጋ የታደገበት፣ የእግዚአብሔር ድንቅ ማዳንና የመላእክቱ ተራዳይነት በግልጥ የታየበት ታላቅ ዕለት ነውና በዚህ ምክንያት ይህንን ታላቅ ክብረ በዓል እናከብራለን። ታዲያ ይህንን ክብረ በዓል የምናከብረው ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል እናታችን ቅድስት ኢየሉጣንና ሕፃኑን ቅዱስ ቂርቆስን ያዳነበት ዕለት ነው ብለን ብቻ ማለፍ ሳይሆን ታሪኩ እንደምንድን ነው የሚለው ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን። እንግዲህ በዘመነ ሰማዕታት አረማውያን ነገሥታት በክርስቲያኖች ላይ መከራ ባጸኑበት በዚያ በጭንቁ በመከራ ወቅት ቅድስት ኢየሉጣ የምትባል በፈርሃ እግዚአብሔርና በበጎ ምግባር የጸናች ደግ ሴት ነበረች። ይህች ደግ ሴት ታዲያ በሥርዓትና በሃይማኖት ያሳደገችው ቂርቆስ የሚባል የ3 ዓመት ሕፃን ልጅም ነበራት። በዘመኑ የነበረው አረማዊ መኮንን እለእስክንድሮስ ይባላል። እለእስክንድሮስ ክርስቲያኖችን እያሳደደ መግደል ጀመረ፣ ማሳደድ ጀመረ። በዚህ ጊዜ ታዲያ እናታችን ቅድስት ኢየሉጣ ልጇን እንዳይገድልባት እርሷም እንዳትሞት ይህንን የክርስቲያኖችን ግድያ ፈርታ ሸሽታ ልጇን ይዛ ከሮም ከተማ ወጥታ ወደ ጠርሴስ ተሰደደች፣ ኮበለለች ወገኖቼ። ነገር ግን ስደቱ መከራው አላበቃም። እርሷ ተሸሽጋ ወይም ደግሞ ፈርታ ብትሰደድም እንኳን መኮንኑ ወደዚህ ሀገር ገብቶ ክርስቲያኖችን ማሳደዱን ቀጠለ። እርሷ ወደ ደረሰችበት ወደ ጠርሴስ ከተማ ገብቶ አሁንም ክርስቲያኖችን ማሳደድ ጀመረ ወገኖቼ። ታዲያ የሸሸችውን መኮንን በዚያ ሀገር ላይ አገኘችው። ሰዎች ነገር ሰሩባትና ወደ መኮንኑ አቀረቧት። እርሷ አንተ ያቆምከውን ጣዖት አታመልክም፣ እርሷ ሌላ አምላክ አለኝ ብላ ታመልካለች። ስለዚህ እርሷን አስቀርባት ብለው ግደላት ብለው ነገር ሰሩባትና እናታችን ቅድስት ኢየሉጣን ወደ መኮንኑ ፊት አስቀርቧት ወገኖቼ። ታዲያ መኮንኑ አስቀርቧት፣ ፊት ለፊቱ አቁሟት፣ ስለ አምልኮቷ ጠየቃት። አንቺ ማንን ነው የምታመልኪው? እኔ ላቆምኩት ምስል ለምንድን ነው የማትሰግጂው? ስለምንድን ነው እኔ ያቆምኩትን ምስል የማታመልኪው? አምልኮትሽ ምንድን ነው ብሎ ንጉሡ ወይም ደግሞ መኮንኑ እናታችን ቅድስት ኢየሉጣን ጠየቃት ወገኖቼ። እናታችን ቅድስት ኢየሉጣ ግን አንድ ታላቅ ነገርን ተናገረች። በዚህ ጊዜ
ምን ብላ ተናገረች ስንል መኮንን ሆይ አለች፣ ዕድሜው 3 ዓመት የሆነ ሕፃን አለ። አማልክትን ማምለክ መልካም እንደሆነና እንዳልሆነ ያስረዳን ዘንድ ማንን ማምለክ እንዳለብንና እንደሌለብን ያስረዳን ይነግረን ዘንድ አንድ የ3 ዓመት ሕፃን ልጅ አለ በከተማ ውስጥ፣ እርሱን አምጣውና እዚህ አቁመ ጠይቀው አለችው። ወገኖቼ ልብ በሉ። እናታችን ቅድስት ኢየሉጣ ሕፃኑን ቅዱስ ቂርቆስን እርሷ ወዳለችበት ቦታ እንዲያመጣውና በዚያም ደግሞ ማንን ማምለክ እንዳለበትና እንደሌለበት እንዲነግረን አስመጣው አለችው። በዚህ ጊዜ መኮንኑ እጅጉን ተደነቀ። የ3 ዓመት ብላቴና የ3 ዓመት ሕፃን እንዴት ይህን ሊነግረን ይችላል? ነገር ግን እስቲ ምን ሊሆን እንደሚችል እንመልከት ብሎ ጭፍሮቹን ወደ ከተማ ላከ። ይህንን አዋጅ ቀድሞ የአካባቢው ሕዝብ ሁሉ ሰምቶ ስለነበረ ሕፃናት ልጆቻቸውን ሁሉ ሸሽገው በቤታቸው አኖሩ። ወታደሮች በፈለጋቸው ጊዜ ማንን አገኙ? ቂርቆስን ብቻ አገኙ። ምክንያቱም ሕፃናት ልጆቻቸውን ሁሉም ሰብስበው ስለነበረ፣ እናታችን ቅድስት ኢየሉጣ ተይዛ ስለነበረ ሕፃኑ ቅዱስ ቂርቆስ ብቻ በከተማው መግቢያ ጫፍ ላይ ተገኘ። ወገኖቼ ከዚህ በኋላ ይህ ልጅ የማን ልጅ ነው ብለው ጠየቁ። የአንዲት ክርስቲያን ነኝ የምትል ኢየሉጣ የምትባል የእርሷ ልጅ ነው ብለው ለወታደሮቹ የአካባቢው ሰዎች ነገሯቸው። በዚህ ጊዜ ወታደሮቹ ያንን ሕፃን አመጡት። ከዚህ በኋላ መኮንኑ የሕፃኑን ፊት ብሩህና ደስተኛ ሆኖ ባየው ጊዜ እንዲህ አለው፣ አንተ ደስተኛ ሕፃን ሆይ እንዴት ነህ ብሎ ገና ሰላምታ ሲጠይቀው፣ ሕፃኑ ቅዱስ ቂርቆስ ግን በመንፈስ ቅዱስ ተሞልቶ እንዲህ አለ። አዎን አለ፣ ደስታ ለእኔ ተጠብቆልኛል። አዎ ደስተኛ ነኝ። ለአንተ ግን ሐዘንና ለቅሶ ጥርስ ማፋጨት ነው። መጽሐፍ ለዝንጎች ተድላ ደስታ የላቸውም ብሏልና በማለት እግዚአብሔር ኃይልና ንግግር ሰጥቶታልና ከዚያ ያሉት ሁሉ እስከሚደነግጡ ድረስ ንጉሡንም መኳንንቱንም ጣዖታቱንም ሁሉ መርገም ጀመረ። ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ነው የምንሰግደው። ስለዚህ ለዚህ ጣዖት ሳይሆን አፍ እያለው ለማያወራ፣ ዓይን እያለው ለማያይ፣ እግር እያለው ለማሄድ ለዚህ ጣዖት ሳይሆን ለዘላለማዊ አምላክ ለኢየሱስ ክርስቶስ ብቻ ነው የምንሰግደው፣ እርሱን የምናመልከው ብሎ በአንደበቱ የአምላኩን ክብር መሰከረ። ወገኖቼ ሕፃኑ ቅዱስ ቂርቆስ ገና በሕፃንነት ዕድሜው በ3 ዓመት ዕድሜው ስለ ክርስቶስ አምላክነት በንጉሥ ፊት ቆሞ መገደልን ሳይፈራ፣ መረሸንን ሳይፈራ ንጉሥ ፊት ቆሞ ንጉሡን እየዘለፈ መኳንንቱን እየዘለፈ ጣዖታቱንም እየረገመ ስለ አምላክነቱ መሰከረ። በእውነት ክብር ለአምላካችን ወገኖቼ። እስቲ ዛሬ ልጆቻችንን እናስባቸው። የ3 ዓመት ሕፃን ልጅ እንዴት ብሎ ስለ አምላኩ መመስከር ይችላል? ወገኖቼ ይህ እኮ ድንቅ የሆነ ተአምር ነው ወገኖቼ። እግዚአብሔር አምላካችን ድንቅ ተአምር ነው በሕፃኑ በቅዱስ ቂርቆስ ላይ ያደረገው ወገኖቼ። ሕፃኑ ቅዱስ ቂርቆስ በሕፃን አንደበቱ የአምላኩን ክብር መሰከረ፣ ሊያውም ደግሞ በንጉሥና በመኮንን ፊት ቆሞ ማለት ነው። አስተውሉ። ታዲያ ያ ሕፃን ልጅ መኮንኑ ፊት ቆሞ ይህንን ዘለፋ ይህንን ቃል ሲናገር መኮንኑ እጅጉኑ ተበሳጨ። መበሳጨትም ብቻ ሳይሆን መኮንኑ አፈረ። በዚህ ጊዜ በታላላቆቹ እንኳን የማይቻል አስጨናቂ ስቃይን በሕፃኑና በእናቱ ላይ ያደረሰባቸው ወገኖቼ። ይህ የ3 ዓመት ሕፃን ልጅ በሕመም እንዲሰቃይ፣ በግርፋት እንዲሰቃይ፣ ታላላቆች እንኳን የማይችሉትን ስቃይን አሰቃየው ወገኖቼ። እግዚአብሔር ግን ያለምንም ጉዳት ያነሳቸው ነበረ። እነርሱ ያሰቃዩአቸዋል፣ እግዚአብሔር አምላክ ደግሞ ያድናቸዋል። ብዙ አሕዛብም ይህንን ድንቅ ነገር አይተው በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞተዋል ወገኖቼ። እነርሱ የጎዷቸው የበደሏቸው መስሏቸው መኮንኑ ልዩ ልዩ የሆነ ስቃይን ቢያሰቃያቸው፣ እናታችን ቅድስት ኢየሉጣንና ሕፃኑን ቅዱስ ቂርቆስን መከራን ቢያጸናባቸው፣
እግዚአብሔር አምላክ ከመከራቸው ሲፈውሳቸው ደግሞ ብዙ ሰዎች ይህንን ድንቅ ተአምር እያዩ ካለማመን ወደ ማመን መጥተዋል። ብዙዎች በሰማዕትነት ሞተዋል። ወገኖቼ የእነርሱ ሕመም፣ የእነርሱ ስቃይ፣ የእነርሱ በመከራ ውስጥ መውደቅ ለብዙ ሰዎች ካለማመን ወደ ማመን መምጣት ምክንያት ሆነ። አስተውሉ ወገኖቼ፣ እግዚአብሔር አምላክ የሰው ልጆችን በምን አይነት መንገድ እንደሚያስተምር አስተውሉ። ዛሬም በዘመናችን እግዚአብሔር አምላክ በልዩ ልዩ መልክ ያስተምረናል። እኛ ግን ማስተዋል ነው የተሳነን። እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውልም። ወገኖቼ ማስተዋል ነው የተሳነን። እግዚአብሔር አምላክ በልዩ ልዩ መንገድ መክሮናል፣ ገስጾናል፣ አስተምሮናል። ስንቶቻችን ግን አስተውለን የሆነ ወገኖቼ? ታዲያ ይህ ሲከናወን ብዙ ሰዎች ካለማመን ወደ ማመን ሲመጡ ሲመለከት ሳለ መኮንኑ በዚህ ተግባር እጅጉኑ ተበሳጨ። ወገኖቼ እጅጉኑ በመበሳጨቱ ምክንያት ሰም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል እነዚህ ታላላቅ የሆኑ በውሃ ውስጥ ተጨምረው ሲፈሉ የሰውን ሥጋ በጫጭቀው ገነጣጥለው የሚጥሉ ነገሮችን ጨምራችሁ ታላቅ የብረት ጋን አፍሉ ብሎ ይህንን ትእዛዝ አዘዘ መኮንኑ። ወገኖቼ ታዲያ ወታደሮቹ እንደታዘዙ ማድረግን ጀመሩ። እሳቱ ነዶ ፍላቱ እንደ ነጎድጓድ ድምፅ ሲጮህ ወላፈኑም እንደ ፀሐይ ነጸብራቅ መጋረፍ ሲጀምር የፍላቱ ኃይል እስከ 14 ክንድ ከፍታ ወደ ላይ ሲዘል ቅዱሳኑን አምጥተው ሊጨምሯቸው ሲሉ ብዙ ሺህ ሕዝብ እንዲሰበሰብ አደረጉ። እነዚህ ቅዱሳን ኢየሉጣና የ3 ዓመቱ ሕፃን ልጅ ቅዱስ ቂርቆስ በፈላ ውሃ ውስጥ ተጥለው 14 ክንድ ያህል ወደ ላይ ከፍታ በሚዘል እጅግ በከባድ ሁኔታ በሚፈላ ውሃ ውስጥ ተጨምረው ሲገደሉ ሌሎችም አይተው ፈርተው ጣዖታቱን እንዲያመልኩ ይህ ቅጣት ለእናንተም ይደርሳልና የማይሰግድ ሰው ጣዖታቱን የሚያመልክ ሰው ምን እንደሚደርስበት ኑና ተመልክቶ ተብሎ ሕዝቡ እንዲሰበሰብ ተደረገ። ሕዝቡ ከተሰበሰበ በኋላ ያ የፈላ ውሃ እንደ ነጎድጓድ ድምፅ መጮህ ጀመረ። ወላፈኑ እንደ ፀሐይ ነጸብራቅ በሩቁ ይጋረፍ ጀመረ። የፍላቱ ኃይል እስከ 14 ክንድ ድረስ ወደ ላይ መዝለል ጀመረ። ወገኖቼ በዚህ ጊዜ ቅድስት ኢየሉጣንና ቅዱስ ቂርቆስን ወደዚህ ቦታ አመጧቸው። እናታችን ቅድስት ኢየሉጣ የፍላቱን ጩኸት በሰማችና ባየች ጊዜ እጅጉኑ ተሸበረች። ከተዘጋጀላት ሰማያዊ አክሊልም ልታፈገፍግ ሞከረች። ወገኖቼ እጅጉኑ ደነገጠች፣ ፈራች። በዚህ ጊዜ ግን ያ የ3 ዓመት ብላቴና ያ የ3 ዓመት ሕፃን ልጅ ቅዱስ ቂርቆስ እናቱን እንዲህ ሲል ያጽናናት ይገስጻት ጀመረ። ወገኖቼ እናቴ ሆይ አላት፣ ከዚህ የብረት ጋን ግርማ የተነሳ አትፍሪ፣ ድንጋጤ የማይደርብሽ አናንያና አዛርያን ሚሳኤልን እግዚአብሔር ከእቶን እሳት እንዳወጣቸው ሁሉ እኛንም ከዚህ የብረት ጋን ሊያወጣን ችሎታ እንዳለው አትጠራጠሪ። አዎ ያድነናል። ባያድነንም እንኳን ግዳጃችንን በዚህ የፈላ ውሃ ውስጥ እንድንወጣ እግዚአብሔር አምላክ ፈቅዶ ከሆነም እንኳን ግዳጃችንን በዚህ ልንፈጽም ይገባል እንጂ አትፍሪ፣ አትጠራጠሪ። እናቴ ሆይ ከዚህ ከሚያልፈው ዓለም ጭንቅና መከራ ለመዳን ስትይ በማያልፈው ዘላለማዊ እሳት ለመቀጣት ትመርጫለሽን? ይህ ሳይሆንም ይቅርብሽ። በአሁኑ እግዚአብሔር በመካከላችን አለና ይረዳናል። እናቴ ሆይ ሶስናን ከእደረበናት ዳንኤልን ከአፈ አናብስት ያዳነ አምላክ እኛንም ከዚህ ከጋን ፍላት ውሃ ያወጣናል እያለ እናቱን ያጽናናት ጀመረ፣ ያበረታት ጀመረ። ያ የ3 ዓመት ሕፃን ልጅ ወገኖቼ አስተውሉ። ልጅ እናቱን ሲያጽናና አስተውሉ ወገኖቼ። መሆን የነበረበት የ3 ዓመቱ ሕፃን ልጅ እሳቱን ፈርቶ ያንን የፈላ ውሃ ፈርቶ ሊረበሽ ይገባ ነበረ። ነገር ግን ምንም አይነት ቅንጣት ታክል ፍርሃት በቅዱስ ቂርቆስ ላይ አልታየም ወገኖቼ። እናታችን ቅድስት ኢየሉጣ ነበረች ልጇን ልታጽናና ወይም ደግሞ ልትገጽጽ ልትመክር የሚገባ የነበረው። ነገር ግን የ3 ዓመቱ ሕፃን ልጇ እርሷን ያበረታት ጀመረ ወገኖቼ አስተውሉ። ሰይጣን ወደ እናታችን ወደ ቅድስት ኢየሉጣ ቀርቦ እንድትፈራ እንድትደነግጥ አረጋት። ሕፃኑ ቅዱስ ቂርቆስ ሊያበረታት ቢሞክርም የተለያዩ ቃላትን ቢጠቀምም ሊሆንነት አልቻለም። ስለዚህ ምን ማድረግ ነበረበት? ሕፃኑ ስለ እናቱ እምነት መጽናት ወደ እግዚአብሔር አበክሮ ጸለየ ወገኖቼ።
ምን ነው ጌታዬ ሆይ ለእናቴ ወደዚህ እሳት ገብታ ግዳጇን የምትፈጽምበት ድፍረትን ስጣት። ሰይጣን ዲያብሎስን ካጠገቧ አርቅላት። ከተዘጋጀላት አክሊል እንዳታፈገፍግ ጌታዬ ሆይ እርዳት እያለ ሕፃኑ ቅዱስ ቂርቆስ ወደ ፈጣሪው ረጅም ጸሎትን አደረሰ። ወገኖቼ ጸሎቱ እንደተጠናቀቀ ዲያብሎስ ከእነርሱ ሸሸ። ከእናቱ ከቅድስት ኢየሉጣ አጠገብ ሸሸ። እናቱም በዚህ ጊዜ በመንፈስ ቅዱስ ኃይል ተሞልታ አንድ የሚያስገርም ቃል ተናገረች። ምን ብላ ተናገረች ስንል ልጄ ሆይ አለች፣ በብረት ጋኑ ውስጥ የሚነደውን እሳት በማይበት ጊዜ በለምለም ላይ እንደሚወርድ ጠል ሆኖ አይቼዋለሁና ና ወደ ፈላ ውሃ እንግባ አለች። ወገኖቼ በእውነት ክብር ለአምላካችን ይሆን። ቀድማ ፈርታ ነበረ። ነገር ግን ሰይጣን ዲያብሎስ በቅዱስ ቂርቆስ ጸሎት ካጠገባቸው ከሸሸ ከጠፋ በኋላ በመንፈስ ቅዱስ ኃይል ተሞልታ ልጄ ሆይ አለች፣ እሳቱን በማይበት ጊዜ በለምለም ላይ እንደሚወርድ ጠል ሆኖ አይቼዋለሁ አለች። ወገኖቼ በእውነት ክብር ለአምላካችን ይሆን። አስተውሉ። መንፈስ ቅዱስ ወደኛ ሲመጣ የትኛውም ኃይል የትኛውም የሰይጣን ዲያብሎስ ፈተና አያስፈራንም ወገኖቼ። እናታችን ቅድስት ኢየሉጣ ይህንን አለች። ታዲያ በዛሬቱ ዕለት ሐምሌ 19 ቀን ሁለቱንም ወደዚያ አስጨናቂ ጋን ውስጥ ጨመሯቸው። ነገር ግን ገና ወደዚያ ወደ ፈላ ውሃ ውስጥ በወረወሯቸው በጨመሯቸው ጊዜ ከሰማይ እየበረረ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ከሰማይ ወረደና የብረቱን ጋን እሳት አጠፋው። ማቃጠሉንና መፍላቱን አደረገው። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በእውነት የእኛንም መከራችንን ጭንቃችንን ሁሉ ዛሬ አድርግልን ወገኖቼ። ከሰማይ እየበረረ መጥቶ በበትረ መስቀሉ ያንን የፈላ ውሃ ቢመታው ያ የፈላ ውሃ ቀዘቀዘ፣ ጸጥ አለ። ያ ይነድ የነበረው ከስር ይነድ የነበረው እሳት ጠፋ። ቅዱሳኑም አንዳች ጉዳት ሳይደርስባቸው በሰላም ከዚያ ወጡ ወገኖቼ። በእውነት ክብር ለአምላካችን ይሁን። ስለዚህ ዛሬ ሐምሌ 19 ቀን የምናከብረው ክብረ በዓል ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ከፈላ ውሃ እናታችን ቅድስት ኢየሉጣንና ሕፃኑን ቅዱስ ቂርቆስን ያዳነበት ዕለት ስለሆነ ነው ወገኖቼ። ታዲያ መከራቸው በዚህ አላበቃም ወገኖቼ። ዳግመኛም መኮንኑ 14 የሾሉና የጋሉ የብረት ሽንካሮችን አምጥቶ 7ቱን በእናቱ 7ቱን ደግሞ በሕፃኑ አካል 2ቱን ብረት በጆሮዎቹ 2ቱን ብረት በዓይኖቹ 2ቱን ደግሞ በአፍንጫዎቹ 1ዱን ደግሞ በልቡ እንዲቸነክሩና የሕፃኑን የራስ ቆዳ ገፈው እሳት ውስጥ እንዲጨምሩ አዘዘ ወገኖቼ። ይህንን አዞ ንጉሡ ይህንን ባደረጉባቸው ጊዜም አሁንም ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል መጥቶ መከራውን ከነርሱ አራቀላቸው። በእውነት ክብር ለአምላካችን ይሆን። ታዲያ ተጋድሏቸው ቅዱሳን እነዚህ ቅድስት ኢየሉጣና ቅዱስ ቂርቆስ ተጋድሏቸውን ፈጽመው በሰይፍ ተመተው ወይም ደግሞ አንገታቸውን ተቀልተው ሰማዕትነትን የተቀበሉት ጥር 15 ቀን ቢሆንም እንኳን ሐምሌ 19 ቀን ግን ቅዱስ ገብርኤል እሳቱን ያጠፋበትና ተአምሩን የፈጸመበት ዕለት በመሆኑ በታላቅ ድምቀት ይከበራል ማለት ነው ወገኖቼ። ስለዚህ ዛሬ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ከሰማይ ወርዶ እሳቱን አብርዶ የጋኑን ፍላታ ቀዝቅዞላቸዋል። ሕፃኑን ቅዱስ ቂርቆስንና እናቱን ቅድስት ኢየሉጣን ከሞት አደጋ አድኗቸዋል። በዚህም ደግሞ የእግዚአብሔር ድንቅ የማዳን ሥራና የመላእክቱ ተራዳይነት በግልጽ አይቷል ማለት ነው ወገኖቼ። በእውነት ክብር ለአምላካችን ይሆን። ታዲያ ይህንን ከተመለከትን ዘንዳ ደግሞ ከዚህ ታሪክኛ ምንድን ነው የምንማረው የሚሉ ልናውቅ ያስፈልጋል። ይህ ታሪክ የጥንት ታሪክ ብቻ አይደለም ወገኖቼ። ዛሬ ለእኛ ለእያንዳንዳችን የሚሆን ታላቅ መንፈሳዊ ትምህርት ነው። ምንድን ነው ከዚህ ታሪክ የምንማረው ስንል በፈተና ጊዜ እምነትን አለመጣልን፣ አለመፍራትን፣ በሃይማኖታችን በእምነታችን መጽናትን ከዚህ ታሪክ እንማራለን። ይህስ እንደምንድን ነው ካልን እናታችን ቅድስት ኢየሉጣ የጋኑን ፍላት ስታይ ፍርሃት ገብቷት ነበረ። እኛም ዛሬ በሕይወታችን የችግር፣ የህመም፣ የኢኮኖሚ፣ የቤተሰብ ወይም ደግሞ የጭንቅ እሳት ሲነድብን በፍርሃት ልንሸበር አይገባም ወገኖቼ። በፍርሃት ተሸብረን ሃይማኖታችንን ልንክድ አይገባም ወገኖቼ።
አዎ ይህንን ከነርሱ እንማራለን። የሕፃኑ ቅዱስ ቂርቆስ መልእክት ዛሬም ለሁላችንም ይሰራል ወገኖቼ። ሕፃኑ ቅዱስ ቂርቆስ ከሚያልፈው ዓለም መከራ ለመዳን ስትሉ በማያልፈው እሳት አትቀጡ ይለናል ወገኖቼ። እግዚአብሔር ከኛ ጋር ከሆነ እሳቱ ወደ ዘላለም ወደ ለምለም ጠልነት ይቀየርልናልና የቅዱስ ቂርቆስ ቃል ዛሬም ለሁላችን ነው። ከሚያልፈው ዓለም መከራ ለመዳን ስትሉ በማያልፈው እሳት አትቀጡ ይለናል። ይህ ለሁላችን የሚሆን መልእክት ነው። ሌላ ምንድነው የምንማለው ስንል ቅዱስ ገብርኤል በዕለቱ ከሰማይ ወርዶ እሳቱን እንዳጠፋ ሁሉ ዛሬም ለሚያምኑበትና ለሚጠሩት ሁሉ በአቅራቢያቸው ነው፣ በአጠገባቸው ነው። መላእክት እግዚአብሔር የሚልካቸው የእኛ ጠባቂዎችና አማላጆች ናቸው። እኛ ባሪያቸውን በዙሪያቸው ሆነው ይጠብቁናል። ለዚህ ነው መዝሙር 34:7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ የተጠቀሰው። ስለዚህ ዛሬም ቢሆን ታመንበትና ስሙን ከጠራን ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ካለብን መከራ ያድነናል፣ ካለንበት ጭንቀት ያወጣናል፣ የቸገረን ነገር ሁሉ ይፈታልናል፣ የልቦናችንን መሻት ሁሉ ይፈጽምልናል ወገኖቼ። ሌላው ደግሞ ምንድነው የምንማረው ስንል ሕፃኑ ቅዱስ ቂርቆስ በ3 ዓመቱ እናቱን በእምነት ያጸና በጽኑ ጸሎትም ዲያብሎስን ያባረረ ታላቅ የሃይማኖት አባት ነው ወገኖቼ። ይህ የሚያሳየን ሕፃናት የእግዚአብሔር የጸጋ ስጦታዎች መሆናቸውን ነው። ወላጆች ልጆቻችሁን ከሕፃንነታቸው ጀምራችሁ በቤተ ክርስቲያን በጸሎትና በፍርሃተ እግዚአብሔር ካሳደጋችኋቸው ነገ በፈተናችሁ ቀን እናንተን እንኳን የሚያጸኑ ታላላቅ የእግዚአብሔር ሰዎች ይሆናሉ ወገኖቼ። ስለዚህ ይህንን እንማራለን። ታዲያ ይህንን ከተመለከትን ዘንዳ ደግሞ አንዳንድ ሰዎች የሚሉን ነገር አለ። ምንድነው ካለን አንዳንድ ሰዎች ካለማወቅ የተነሳ ኦርቶዶክሳውያን በበዓላቶቻቸው መላእክትን ያመልካሉ ብሎ ይናገራሉ። ሐምሌ 19 ቀን የቅዱስ ገብርኤልን ዓመታዊ ክብረ በዓል ስናከብር የምናመልክ የሚመስላቸው ሰዎች አሉ። ቅዱስ ገብርኤልን የምናመልክ ማለት ነው። ነገር ግን የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን አስተምሮ ግልጽና በመጽሐፍ ቅዱስ የተደገፈ ነው። እኛ መላእክትን አናመልካቸውም። የምናመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው ወገኖቼ። አምልኮ ወይም ደግሞ የባህሪ ስግደት የሚገባው ለእግዚአብሔር ብቻ ነው። ኦርቶዶክሳውያን ፈጣሪንና ፍጡርን አያደባልቁም። አምላክን የምናመልከው የምንሰግድለትና መሥዋዕት የምናቀርብለት ለሥላሴ ወይም ደግሞ ለአብ ለወልድ ለመንፈስ ቅዱስ ብቻ ነው። የምንገዛለት ለፈጠረን አምላክ ነው። ለአጋዕዝተ ዓለም ለቅድስት ሥላሴ ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሏልና ማለት ነው። ስለዚህ ቅድስት ቤተ ክርስቲያናችን የምታመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው። ለምሳሌ ላስረዳችሁ። ዛሬ ሐምሌ 19 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤል ዓመታዊ ክብረ በዓል ሲከበር የሚመለከው እግዚአብሔር አምላክ ነው። ይህ ክብረ በዓል ሲከበር ቅዳሴ ይቀደሳል። በቅዳሴ ውስጥ የሚመለከው እግዚአብሔር አምላክ ነው። በቅዳሴው ጊዜም ደግሞ የሚፈተተው የክርስቶስ ሥጋና ደም ነው። የሚታደለው የክርስቶስ ሥጋና ደም ነው ወገኖቼ። የቅዱስ ገብርኤል ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው። በትንቢተ ኢሳይያስ ላይ በቤቴና በቅጥሬ የዘላለም መታሰቢያ እሰጣቸዋለሁ እንዳለ እግዚአብሔር አምላካችን ይህንን ቃል እንደገባላቸው ሁሉ አብያተ ክርስቲያናት በጻድቃን ስም በመላእክት ስም ይታነጻሉ። ታቦታትን በመላእክትም በጻድቃን ስምም ይታነጻሉ፣ ይሰየማሉ። ምክንያቱም በቤቴና በቅጥሬ ለዘላለም የማይጠፋ ስም እሰጣቸዋለሁ ብሎ እግዚአብሔር አምላካችን ቃል ኪዳንን ስለገባላቸው ማለት ነው። ነገር ግን አብያተ ክርስቲያናት በስማቸው ቢታነጹም በዚያ ቤተ ክርስቲያን ውስጥ የሚመለከው እግዚአብሔር አምላክ ነው እንጂ መላእክት አይደሉም፣ ጻድቃን ሰማዕታት አይደሉም። ይህን ልታውቅ ያስፈልጋል። ታዲያ ለምንድን ነው ክብረ በዓሉን ስናከብር ቅዱስ ገብርኤልን የምንጠራው የሚሉ ሰዎችም አሉ። የቅዱሳን መላእክት ክብር ወገኖቼ የአምልኮ አይደለም፣ ወይም የባህሪ ስግደት አይደለም የምንሰግድላቸው።
የጸጋ ስግደት ነው የምንሰግድላቸው እንጂ አምልኮ አይደለም። እኛ ለቅዱስ ገብርኤል የምንሰጠው ክብርና የምንሰግደው ስግደት የጸጋ ወይም ደግሞ የአክብሮት ስግደት ነው እንጂ አምልኮ ስግደት አይደለም። የመልአኩን ክብሩን ታዛዥነቱንና የእግዚአብሔር ልዑክነቱን ማክበር ነው። ይህንን በደንብ ልታውቅ ያስፈልጋል። በመጽሐፍ ቅዱስ ውስጥ ደግሞ ቅዱሳን ሰዎች ለመላእክት የአክብሮት ስግደት እንደሰገዱ በተለያዩ መጽሐፍ ቅዱስ ክፍል ተጠቅሰው እናገኛለን። ለምሳሌ ኢያሱ 5:14 ላይ የእግዚአብሔር ሰራዊት ወይም ደግሞ አለቃ በፊቱ በቆመ ጊዜ ኢያሱ ወደ ምድር በፊቱ ተደፍቶ ሰገደ ይላል። በትንቢተ ዳንኤል ምዕራፍ 8 ቁጥር 17 ላይ ደግሞ መልአኩ ቅዱስ ገብርኤልን ባየው ጊዜ በፊቴ ተደፍቼ ወደ ምድር ወደቅኩ ይላል። ዘፍጥረት 19 ቁጥር 1 ላይ ስትመለከቱ ደግሞ ሁለቱን መላእክት ባየ ጊዜ በፊቱ ወደ ምድር ተደፍቶ ሰገደ ይላል። ወገኖች ያስተውሉ። መልአክን ማክበር የላከውን እግዚአብሔርን ማክበር ነው። እኛ መጽሐፍ ቅዱስን መነሻ አድርገን ነው የትኛውንም ሥርዓት የምናከናውነው። ስለዚህ ዛሬ ቅዱስ ገብርኤልን ዓመታዊ ክብረ በዓል ስናክብር ቅዱስ ገብርኤልን እግዚአብሔር ባከበረው ልክ እያከበረን እንደሆነ ልታውቁ ያስፈልጋል እንጂ እያመለከን አይደለም። ቅዱስ ገብርኤልን ማክበር የላከውን እግዚአብሔርን ማክበር ነው። ቅዱስ ገብርኤልን ስናክብር ስናመሰግንና በዓሉን ስናስብ አምላካችን እግዚአብሔርን እያከበርን ነው። ምክንያቱም መልአኩ የራሱን ኃይል ሳይሆን የእግዚአብሔርን ኃይል ነው ያሳየው። በዚህ በማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል ይላል። ስለዚህ የእግዚአብሔርን መልእክተኛ ማክበርና መቀበል ባለቤቱን እግዚአብሔርን ማክበር ነው ማለት ነው። ይህንን በደንብ ልታውቅ ያስፈልጋል። ስለዚህ እኛ ቅዱስ ገብርኤልን አናመልክም፣ ነገር ግን የእግዚአብሔር ወዳጅ ታማኝ አገልጋይና የእኛ አማላጅ ስለሆነ እንደ መጽሐፍ ቅዱስ ቃል መሠረት እናከብረዋለን። ቅዱስ ገብርኤልን ከፈተና ሁሉ እንዲያወጣን አውጣን ድረስልን እንለዋለን። አምላከ ቅዱስ ገብርኤልንም ደግሞ አምላከ ቅዱስ ገብርኤል ተለመነን እንለዋለን። ቅዱስ ገብርኤልም ከፈጣሪያችን ከአምላካችን ያማልደን ዘንድ አማልደን እንለዋለን። ወገኖቼ ይህንን በደንብ ልታውቅ ያስፈልጋል። ስለዚህ ዛሬ ባጭሩ የምናከብረው ቅዱስ ገብርኤል በታሪክ ውስጥ ብቻ የነበረ ሳይሆን ዛሬም በሕይወታችን የሚነደውን የኃጢአት፣ የጭንቅ፣ የሕመም፣ የችግርና የፈተና እሳት የሚያጠፋልን እውነተኛ አማላጃችን፣ ታማኝ አማላጃችን፣ ወዳጃችን ነውና ይህንን ታላቅ ክብረ በዓል እናከብራለን። ወገኖቼ በእምነታችን እንጽና። በመከራችን ጊዜ ወደ እግዚአብሔር እንጮህ። የቅዱስ ገብርኤልንም አማላጅነትና ተራዳይነት አንጠራጠር። ቅዱስ ገብርኤልን በአማላጅነትና በተራዳይነት ድረስልን እንበለው። ያን ጊዜ ቅዱስ ገብርኤል ከፈላ ውሃ እንዳወጣቸው እንዳዳናቸው ሁሉ እኛንም ዛሬ ከደረሰብን መከራ ከወደቅንበት ችግር ያወጣናል። ወገኖቼ ዛሬ በልዩ ልዩ ሕመም የተሰቃያችሁ ያላችሁ እህቶቼ፣ ወንድሞቼ ዛሬ በባዕድ ሀገር ሆናችሁ በጭንቅ ውስጥ ያላችሁ እህቶቼ፣ ወንድሞቼ በዕለተ ቀኑ አምናችሁበት ቅዱስ ገብርኤልን ጥሩት። የልቦናችሁን መሻት ሁሉ ይፈጽምላቸዋል። ከሕመማችሁ ሁሉ ይፈውሳቸዋል። ከመከራ ከጭንቅ ሁሉ ያወጣቸዋል። ወገኖቼ በዕለተ ቀኑ ይህንን እንድናድርግ እርሱ አምላካችን ይርዳን። በእውነት የሊቀ መላእክት ቅዱስ ገብርኤል የሕፃኑ ቅዱስ ቂርቆስና የእናቱ የቅድስት ኢየለጣ ጸሎት በረከትና ተራዳይነት ከሁላችን ጋር ይሁን። ስለዚህ ዛሬ ስለምን ይህንን ክብረ በዓል እንደምናክብር አጠር አድርገን ተመለከትን። ታዲያ የተማርነውን ደግሞ ላልተማሩ ወንድሞቻችን ልናስተምር ያስፈልጋል ወገኖቼ። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙቶቻችን እንዲሁም ወንድሞቻችን እየሳቱ ነው ያሉትና የሳቱትንም በመመለስ ያሉትን ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንን ይርዳን። ምናልባት ደግሞ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ ዘንዳ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ሥራዎች ይሰራሉ። እነዚህ የበረከት ሥራዎች በማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ
ለፍርድ በሚመጣበት ጊዜ እኛን የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህ ምንድናቸው ካልን ደግሞ አዲስ ዓመትን ምክንያት ማድረግ የታሰሩ ወንድሞቻችንን እንጠይቃለን። የገና በዓልን ምክንያት ማድረግ በየሆስፒታሉ የሚሰቃዩ ወንድሞቻችንን ህሙማንን እንጎበኛለን። የፋሲካ በዓልን ምክንያት ማድረግ ደግሞ የተራቡ እናበላለን፣ የተጠሙ እናጠጣለን፣ ነዳያንን አንድ ቦታ ሰብስበን እንመግባለን ማለት ነው። እነዚህን 3 ታላላቅ የበረከት ስራዎች በዓመት 3 ጊዜ እንሰራለን ማለት ነው። በዚህም መሰረት ታዲያ አሁን ከፊታችን የሚመጣውን አዲስ ዓመትን ምክንያት ማድረግ እኛ ክብር በዓሉን በቤታችን ሁሉ ሞልቶልን ተትረፍርፎልን ስናክብር ቅዱስ ቃሉ እንደሚያዘን ደግሞ እስረኞችን ልንጎበኝ ያስፈልጋልና ታስሬ አልጠየቃችሁኝ የሚለውን ጥያቄ ልንመልስ ያስፈልጋልና ሁላችንም እዚህ በረከት ሥራ ላይ ልንሳተፍ ያስፈልጋል ማለት ነው። አዲስ ዓመትን ምክንያት ማድረግ የታሰሩት ወንድሞቻችንን ለመጎብኘት መርሃ ግብር ይዘናልና የ100 ብር ቻሌንጅ ብለን ጀምረናልና እዚህ 100 ብር ቻሌንጅ ላይ ሁላችሁ ማነሰ በዛ ሳትሉ ልትሳተፉ ያስፈልጋል። አቅማችሁን እያደረጋችሁ ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው? ከዚህ በፊት የሰራችሁት ቪዲዮ ወይም ደግሞ ያደረጋችሁት የበረከት ሥራስ ምን ይመስላል እያላችሁ የምትጠይቁ ሰዎች ካላችሁ ደግሞ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን ጽሁፍ አንብባችሁ እዚህ የበረከት ሥራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ ሰዓት ጠብቆ ያስተማረን የመከረን ይገሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።